ሰላም ቤተሰቦች እንዴት ናችሁ? እነሆ ሰራተኛው አደይ የተሰኘውን ድራማ በጥራት ለእናንተ ተጋበዙልኝ። ማን ነው ደግሞ እንዴ? የከተማ የከንፈሮ ራጃ ይሆናል እንግዲህ ይኸውልህ አጠር ላይ ተንጠላጥሎ ሲያይ አናቱን ብያስራ ያመጣሁት አደይ አልጎድሽም ማለት ደናንሻል ለምን መጣ? ጫኒ እና አሁን በዚህ ሰዓት ይዘው ትመጣለህ? ምን ላድርግ? ናሰሩ ነበደብ ሰረው ንገረው ምን አባቱ እባካችሁ ተውት። እሱ ምንም የሚያውቀው ነገር የለም። ተው እባክህ፣ የተፈለገ አገኝ እሱ ተው። ዝም በይ አንቺ ገና ለገና ወዳጀ ብዙ ነሽና በለው በደበም አዎ እናንተ ምን እያደረጋችሁ ነው? ምንድን ነው እስኪ ምንድን ነው ደግሞ ጋሼ ጸጉረ ልውጥ ሰው ነው። የእሷ የከንፈር ወዳጅ ሳይሆን አይቀርም። ያው አጥሩ ስር ተደብቆ ሲያይ ነው አግኝቼ አንቄ ያመጣሁት። በቃ ተው ውጡና እሺ እሺ ማንኛ አልክ ደግሞ አንተ? አባዬ እባክህን እሱን ከዚህ ያስወጣ። ወይ የከንፈር ወዳጅሽ ነው ማንኛ? አንተ አትናገርም? ያዳይ አባት ቆይ ምን እያደረጉ ነው? እንደዚህ ማድረጉ አግባብ ነው? ቆይ አዲ ምን አይነት አባት ነው ያለሽ? ስለ አባትነት አንተ አታስተምረኝም። ምን አባክ ልትሰራ እዚህ መጣ? ምን ልታረግ ግቢ የሰፈር የመጣ? አደይን ፍለጋ። አንተ ምን ዋነህ? ምን አገባህ ስለ ልጅ? እንዴት አያገባኝም? አደይ እኮ ናት። ስማ መናገሩ አማርኛ አይደለም። ምን አገባህ? አባዬ እሱ ምንም ነገር አያውቅም። ድንገት ከተማ የምሰራበት ቤት ሳልነግራቸው ስለመጣሁ ነው ተከትሎኝ የመጣው እንጂ ምንም ያውቀው ነገር የለም። አደይ ያለ ፍላጎቷ እንደዚህ ማድረግ በሕግ ያስቀጣል። አደይ ትልቅ ልጅ ናት። በራሷ መወሰን በራሷ ማገናዘብ የምችል ልጅ ናት። ይኸውልዎት አደይን እንደዚህ ማድረግ መብት የለውም። እሺ ዴቭ ተው። አልተውም። አደይ ቆይ ምን ማለት ነው ልጅን ካላገባ ብሎ እንደዚህ ማሰቃየት? ይኸውልዎት አደይ አባት ልጅን እንደዚህ ማድረግ በሕግ ያስቀጣል። እሺ እኔ ደግሞ ከኋላዬ ብዙ ሰዎች እየመጡ ነው ያሉት። ከሕግ አያመልጡ። ቆይ የትኛው ጠበቃ ነህ አንተ እኔን ስለ ልጅ የምታስፈራራኝ? ነው ሌላ የጀመራችሁት ነገር አለ? ኧረ አባዬ ምንም ነገር የለም። ዴቭ ወንድሜ ነው። ወንድም አባሽ ይጥፋንች ባለጌ። ለካ ከዚህ ጎረምሳ ጋር ተጫጭተሽ ነው እኔን መከራዬን የምታሳይኝ? ጫኔ ና ኑ በል ይሄን ልቡ ያበጠበትን ልቡን አስተንፍስልኝ እባክህን አባዬ፣ በምትወደው አባት ልለምን። ዴቭን ተው፣ እሱ ምንም የሚያውቀው ነገር የለም። ስሚ እሺ ብለሽ እኔ የመረጥኩልሽን የምታገቢ ከሆነ አንቺም እሱም ነጻ ትወጣላችሁ። አለዛ ውርድ ከራሴ። ጫኔ አቤት ጋሼ። ዝማ ነቃ ብላችሁ ጠብቁ። በእናንተ እንዝላልነት አንድ ነገር ቢፈጠር ውርድ ከራሴ። እሺ ጋሼ እሺ። ነቃ ብለን ነው የምንጠብቀው። ያጅሪት ለካ ከተማ ከሱ ጋር ተፈጣጥመሽ ኖሯል። እዚህ አላገባም ቡራ ከረዩ የምትይው ጫፏ እንዳነካት አንተ ዝም በል አንተ ዝም በል። የሚስት ሳይ በቃ እኔ እንደዚህ አታድርግ ጫኔ። ምንም እህት ባይኖራችሁ ለእናታችሁ ስትሉ እንደዚህ አታርጉ። ምን እዛው ከአባትሽ ጋር ተስማሚ እንጂ እኛ ምን ማድረግ እንችላለን? የሮማንን ስቃይ እኔ ላይ አትድገሙ። ተው እባካችሁ። ዝም በይ አስሬ። ሮማን አትበይ። ሮማን እንደው አንዴ የኔ ሆናለች። እሺ ዝም በይ አልኩት። አንተ ውሻ ሰማኛለህ? አደይን ጫፏ እንዳነካት እንዴ ማን ነው የተኖሩት? ያዳይ አባት ናቸው። ካዩኝ ከዚህ ሰፈር ያስኬዱኝ። ለምንድን ነው የማያስወጡ? አደራ አለበት። የምን አደራ? አባቴ ከመሞቱ በፊት አደራ ብሎት ነው የሞተው። እንዴ
ከአባትየው ጋር የምትታወቅ ከሆነ ለምን አደይን አታስመልጣትም? ከዛስ እኔ እንዳስመለጥኳት ሲያውቅ ምን የሚያደርግ ይመስላል? እንዴ የት ያገኘዋል? አንተም ታመልጣለህ፣ እኛም እናመልጣለን። እንደውም በቃ ጓደኛዬ ነው ብለህ አስታውቅኝ። ይህን ሁሉ ዘመን አንድ ቀን መጥቼ ሳልጠይቀው አሁን አደይን ተከትዬ ስመጣ የማይጠራጠር ይመስላል? እና ታዲያ ምን ይሻላል? አሁን ቢያንስ ዴቭ አጠገቡ አለ። እሱ እያለ ምንም ነገር አያደርጓትም። ይኸውልህ አሁን ማድረግ ያለብን መረጋጋት ነው። ከዛ በኋላ አንተ እንዳልከው ማድረግ ነው። ሌላ ምን አማራጭ አለ? ወይ ሁለቱ ሰዎች እስኪወጡ እንጠብቅ፣ ወይ ደግሞ ራቅ ብለን እንከታተላቸው። ይኸውልህ ከዴቭ መማር ይኖርብናል ኪንጎ። እዛ አካባቢ በፍጹም መታየት የለብንም። አሁን ወደ ቤት እንሂድ። እንዴ ዳይመንድ፣ አደይ እንዴት እዚህ ጥናላት እንሄዳለን? እና እዚህ ቆመን ጅብ ይብላል? እየመሸኩ ነው። ታዲያ እናቷ ጋር ተመልሰን ምንም ሳንይዝ ልንሄድ ነው? እስከ ጠዋት ከሚጨነቁ አሁን ያለውን ነገር ሄደን ብናሳውቃቸው አይሻልም? ወይ በቃ እኔ እዚህ ልጠብቅህ፣ አንተ ነግራቸው ነው። እኔ ነኝ አንተን አምኜ እዚህ ጥዬ የሚሄደው? በል እባክህ ና እንሂድ ወደ ቤት። ባይሆን ስንመለስ አሸናፊን ይዘን እንመጣለን። እኔ እኮ በማያገባኝ ነገር አሰቃያችሁኝ እኮ መከሬን ብሎ በእናትህ። ምን አደይ የት ናት ስትል አልነበር እንዴ? እኮ ለአሸናፊም ከኔ እኩል እህቱ ነች። አሸናፊ ወንድም ነው? አብሮ አደጌ ነው። በጣም ነበር የምንዋደደው። አሁንስ ስለ ተራራቅን እንጂ ልክ እንዳንተ ነው እሱ። ሁሉ ጊዜ ካጠገቤ አይጠፋም። ይገርማል። ለመጀመሪያ ጊዜ ከተማ ከሱ ጋር ነበር የወጣነው። ከሱ ጋር ነው ከሀገር ለመውጣት ስትሞክሩ የተያዛችሁት? አይገርምም? ከሱ ጋር ነበር መጀመሪያ የተያዝነው። ያው በቃ እሱ እናቱ ታማ ስለነበር ተመለሰ። እኔ ደግሞ እዚህ ማንም ስለሌለኝ ቀጥ ብዬ ወደ ከተማ ገብቼው ካንተ ጋር መኖር ጀመርኩ። አይገርምም? የሰው ልጅ ባሰበበት በፍጹም ኖሮ አያውቅም። እሱማ እንዳሰብነው ብንኖር እኔም ከአደይ ጋር ተጋብቼ ነበር የምኖረው። ይኸውልህ ኪንጎ፣ አደይ ላይ ያለን ተስፋ ብትቆርጥ ይሻላል። ይኸውልህ እኔ እንደዛ የምልህ ከእሷ ጋር እንድትሆን ስላልፈለግኩ አይደል፣ ግን በቃ አይሆንም። ዴቭ ይኸውልህ በዚህ አያያዙ አደይን አሳልፎ አይሰጥም። ይሄን ወቅ እሱ ማን ስለሆነ አሳልፎ የማይሰጠኝ? ሲጀመር የዚህ ሁሉ ነገር ወሳኝ አደይ ናት። የኔን ፍቅር እንዳትቀበል አባቷ ነበር ያደረገው። አሁን ደግሞ ከአባቷ ነጻ አወጣታለሁ፣ ፍቅሬን ትቀበላለች። እንደሱ ብለህ ተስፋ አታድርግ እንዴ። በልቧ ምን እንደምታስብ እኮ አናውቅም። ምናልባት ዴቭን ወደው ቢሆንስ ምን ታውቃለህ? አይ በፍጹም አታደርጉም። እሱም በፍጹም ልትወዷቸው። ለምንድን ነው የማትወደው? አንዳንዴ ይኸውልህ እንደዚህም ብሎ ማሰብ አሪፍ ነው። ይኸውልህ እኔ ግን የሚመስለኝ አደይ ዴቭን የምትወደው ነው። ራስን እንደዚህ ብለህ ብታሳምን ነው የሚሻለው። በጣም ይቅርታ ግን እኔ ግልጹን ስለነገርኩ እንዳይደበር። እንዴት? ለምን እንደዚህ ልታስብ ቻልክ? የነገረች ነገር አለ? ይኸውልህ በሰው የተከበበ ሰው ሁል ጊዜ ምርጫው ብዙ ነው። በቃ አደይ ሞኝ አይደለችም። ቆይ አንተ ምን አለ እስቲ ንገረኝ። መኪና አለ? ቤት አለ? ወይ ልትወድ ይገባል ወይ ደግሞ ህይወቷን ልቀይርላት ይገባል። እስቲ ንገረኝ አንተ ምን አለ? ይኸውልህ ኪንጎ፣ አደይ ላይ ያለን ተስፋ ቆርጠህ ፊትህን ወደ ሌላ ብታዞር ነው የሚሻል። እኔ ይኸውልህ የሚጠቅምን ነው እየነገርኩ ያለሁት። አደይ እንደዚህ አታስብም። አብረን ሰርተን እንቀይራለን። እኔም እዛ ሄጄ ነገሮችን አመቻቻለሁ። ሲጀምር እንዴት እኔ በባዶ ነገር እንደዚህ ያስባለሁ? አረ ኪንጎ ሙድ አትያዝ እንዴ። ገና ለገና ናሳ ከገባው ብለህ ነው እንዲህ የምታስበው? እመነኝ፣ ይኸውልህ ምናልባት ተስፋ የሚኖር ከእሷ ጋር አብራችሁ ከሄዳችሁ። ብር አጠራቅመን ጨርሰዋለን። ሲጀመር ይህ እኮ የሚያሳስብ ነገር የለም። ስንመለስ እንጨርሰዋለን። ኪንጎ ግን አይደብርማ? ምንድን ነው የሚደብርኝ? ይኸውልህ ኪንጎ፣ እንደዚህ ሀቃቁን ስለምነግር እንዳይደብር። እኔ እንድትጎዳ ስለማልፈልግ ነው። ከፈለክም ተቀየመኝ፣ እኔ አይመለከተኝም። ለምን እቀየማለሁ? ጓደኛ አይደለ እንዴ? ግን ካሁን በኋላ በቃ አደይ አንተ አትሆንም እያልክ ተስፋ አታስቆርጥኝ። እንደዛ ስትለኝ በጣም ነው ደብር። ካልሰማ የራሱ ጉዳይ። በኋላ ይኸውልህ የሆነ ነገር ስትሆን መተህ የምታለቅሰው እኔ ጋር ነው። ዳይመንድ ምን አለ በለኝ ደግሞ ታያለህ። ታውቃለህ ግን ዳይመንድ ሳትነግረኝ እንዴት አውቃለሁ? ምንድን ነው? አደይን ካየሁ አቆየሁ። ልቤም አይኔም መኳታል። እረ በስመ አብ! አንተ ምን ይዤ ነው እንዴ? አይኔ ልቤ ጅኒ ጃንካ ቁልቋል ምናምን ትላለህ እንዴ? አንተ አይደብርህ እንዴ? በቃ እንሂደው፣ በቃ እዛው ታለቃቅሳለህ። አደይ ጋር እንሂድና ትነግራታለህ። አንተ ቆይ መቼ ነው የኔን ስሜት የምትረዳው? እንዳንተ እንደዚህ የሰመጠ ፎንቃ ውስጥ ስገባ አስበዋል? ከከተማ ገጠር ድረስ ለፎንቃ ብዬ ስሰደድ። አረ በእናትህ እንደዚህ አይነት ፎንቃማ እንዲዘኛ እንዳትመኝልኝ እንዴ! ቀልደኛ እንዴ! ልቤ ተጨንቋል። በቃ አንተ ታሾፍብኛለህ። ቀልደኛና ላልቀስልህ ደፋር ቀልደኛ ነህ አንተ በእናትህ። ይሄ ሁሉ ጥርጣሬ እንዲፈጠርብህ ያደረገችው ያቺ ሬል ናታ። በፊት እኮ በጣም ነበር የምታምነኝ። አሁንም አላምንሽም ማለት አይደለም። ዛሬም ቢሆን አምንሻለሁ። ነገር ግን ሁሉም ነገር እርግጠኛ መሆን ስላለብን ነው። እኔ በጣም ተጨንቄያለሁ። ይላ የማደርገው ነገር ሁሉ ግራ ገብቶኛል። እናቴ ራሱ በድንጋጤ መሞቷ ነው። በቃ
እሺ ቆይ አሁን እኛ ምን ማድረግ ነው ያለብን? ባርኪም ቢሆን እናትሽን አላገኛትም፣ አድራሻችሁንም አላገኘም፣ ወንድምሽንም አላገኘም። ወይ ለምን እንደዚህ አታረጊም? አንቺ ሂደሽ አገናኛቸው። አውቃለሁ ይሄን ሁሉ ጥርጣሬ ያመጣችብህ እቺ ምቀኛ ለሊናታ። ቤዛ ድጋሚ ለሊ እንድትናገራት አልፈልግም። እዚህ መኖር ካልፈለግሽ መውጣት ትችላለሽ። ምንድነው? የኔ ቆንጆ ጨረሽ? አዎ ጨረስኩ። ቤዛ ግን ይሄ ቤትና ይሄ ሶፋ የተመቸሽ ትመስላለሽ። እኔ ምልሽ ግን መቼ ለመሄድ አሰብሽ? ወዴት? ወደምትሄጂበት ነው። እሄዳለሁ ብዬ ነበር እንዴ? እና እዚህ ልትቆይ ነው ያሰብሽው? ባርኪ እስኪመጣ ድረስ ነው የምቆየው። እሱ ሲመጣ እሄዳለሁ። አስቸገርኳቸው አይደል? ባርኪ የሄደበትን ጉዳይ ቶሎ እንዲጨርስ ንገሪው። እኔም ከደወለልኝ እነግረዋለሁ። ቤዛ አንቺ ብዙ እዚህ መቆየታችን ለሊ ባንቺ ደስተኛ አይደለችም። እና እሷ ደስተኛ ስላልሆነች ነው እኔ እንዴት የምትነግሪኝ? ቆይ እኔ ምን አደረኩሽ ለሊ? እዚህ በመሆኔ የተጎዳሽ ነገር አለ? ማናውን ሂጃለሽ? ባርኪ እስኪመጣ እዚህ ቆይ። ነገር ግን ከዛ በኋላ ከዚህ ቤት መውጣት ይኖርብሻል። እዚህ ቤት ውስጥ መኖር የምንችለው እኔና ኢላ ብቻ ነን። በመካከላችን ማንም ሰው እንዲገባ አልፈልግም። እሺ? አንተም እንደዛው ነው የምትለኝ? ኢላ እኔ እኮ ሰዎች አሉኝ ጓደኛ አለኝ ብዬ ነበር የመጣሁት። ቆይ እኔ ምን አጠፋው? ምን አጥፍቼ ነው እንደዚህ የምትሆኑብኝ? ቤዛ በቃ ተረጋጊ እንዴ። ትልቅ ነገር እኮ አይደለም የተባልሽው። ለሊ አንቺም እሷ ላይ ጠንከራ አትበይባት። እሷ ባርኪ እስኪመጣ አይደል እዚህ የምትቆየው? እስከዛ ታገሲ በቃ። በቃ መታጠቢያ ቤት ደርሼ ለሊ ስልጣን ሲሰጥሽ በቃ ምንም አልተቻልሽም። እኔ እኮ ልጅቷ እንደዚህ የምናገራት አንቺ እንድታከብርሽ ብዬ ነው። አንቺ ግን ከኔ ብሰሽ ተገኘሽ። ለሊዬ ደግሞ ቤዛ ጥሩ ልጅ ናት። ማ ይችናሽ ጥሩ ሰው? ጥሩ ሰው አታውቅም ማለት ነው። ያለባን ነገር ላይ ተጨምሮ ፍቅር ከቤት ስታባረራት ደህና አትመስለኝም እንጂ እኔ የማውቃት ቤዛ በጣም የተረጋጋች ልጅ ነበረች። እሱማ አዎ፣ እኔም እኮ ለተባበራት እየሞከርኩ ነው። ግን ይች ልጅ ምንም ላምናት አልችልም። አንተንም የምትወድህ የሆነ የምትመኝ ይመስለኛል። አልሆንላት ብሎ ነው እንጂ። እባክሽ ለሊ የማይመስል ነገር አታውሪ። አሁን የምታውሪ ነገር ባርኪ ቢሰማ ደስ የሚለው ይመስልሻል? በጣም ነው የሚቀየምሽ። ደግሞ ከባርኪ ጋር ሳይሆኑ በፊት እኔና ቤዛ አውርተን የጨረስነው ጉዳይ ነው። አንተ ጨረሰ ሊሆን ይችላል። ለእሷ ምንም አይነት ስሜት ላይኖርህ ይችላል። ነገር ግን እሷ ከአይኗ ላይ ብዙ ነገር ተረድቻለሁ። እንደው ምን አለች ለሊ ትለኛለህ? ቤዛ ታፈቅራለች። ለሊ እስኪ ሻፊልኝ። እኔ ከኤላዬ ጋር እያወራን ነው። እንዲሁም ከቻልሽ አትረብሽን፣ ራስሽ ገብተሽ አፊ። እንግዲህ አይደለ ምን አልተነስተሽ ብታፊልኝ? ቆይ ምንሽ ይቀነሳል? ቤዛ አሁን ሻይ ማፍላት ከብዶሽ ነው ብለህ የምትጠይቂያት? አይ ተው በቃ። እኔማ የሷ ክፋት ገርሞኝ ነው። ክፋት? ይሄን ያሁን ያወራሁት ክፋት ከሆነ አንቺና ፍቅር የምታደርጉት ነገር ምን ሊባል ነው ባክሽ? ደፋር። የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20,000 ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። ምነው ብርሃን መሽቷል እኮ ለምን ቆያችሁ እንዴ? በሰላም ነው? ሮማን ሽሮ ስሪልኝ ብላኝ የቆየሁት። ስለዚህ ምንም የሰማችሁ ነገር የለም። እጇን ታስራ ነው እንዴ? ምን እጇን ብቻ እግሯን ጠፍንጓት አለ እንዴ የሚሄደው? ማናት? አደይ ተገኘች? እነ ደም አልተመለሱም እንዴ? አረ የለም አልተመለሱም። እኔ እኮ እነሱ ጋር የሄዳችሁ ብዬ እንደው ልጅ ከዚህ በኋላ ተስፋ አላት። ዴቭ እኮ ስደውልለት ስልኩ አይሰራም፣ ዝግ ነው። ምን ሆኖ ነው? ያው ባትሪ ዘግቶበት ይሆናል። እንዴት ዋላችሁ? እግዚአብሔር ይመስገን። ደህና ዋላችሁ? ደማ እሺ
ቦታው እንደ በፊቱ አይደለም። አዴን ለመውሰድ አሁን አይመችንም። እንዴ ዴቭስ? ሊዱ ዴቭ እዛ ነው ያለው። የት? እዛ ትታችሁ ስመጣችሁ ወንድሜ? ሊዱ በእናትሽ ተረጋጊ። ዴቭ ይኸውልሽ ከአዴ ጋር ነው ያለው። አባዬ ዴቭንም ያዘው? አዎ ዴቭንም ይዞታል። እናንተ የተረገማችሁ ወንድሜን ጥላችሁ ትመጣችሁ? እስቲ ተረጋጊ ሊዱ። ወዴት ነው የምትሄጂው በዚህ ሰዓት? ተወኝ፣ እኔ በቃ ዴቭ ጋር መሄድ ነው የምፈልገው። ይኸውልሽ እኔ ተውሻለሁ፣ ግን የጅብ ራት መሆን ካልፈለግሽ አርፈሽ ተቀመጭ። ወይኔ ወንድሜን ጅብ ሊበላው ነው። ወይኔ ዴቭ። ኧረ ሊዱ ተረጋጊ ባክሽ። ብርሃን ቆይ አትሰሚያቸውም እንዴ? አንቺ ምን አይነት እህት ነሽ? አደይና ዴቭን እኮ ጅብ ሊበላቸው ነው። እነሱም ቤት ውስጥ እኛም ቤት ውስጥ ነው ያለነው። ከየት መጥቶ ጅብ ይበላቸዋል? ደመቀ እኮ ያለው በይሳት ውጪ እንዳትወጪ ነው። አይ አሁንሳ በዛው ይሄ ሰውዬ እንደው ምንም ብለው ነው ደግሞ የሰው እንደዚህ ያደረገው እንዴ? እናንተንም ሳይዛችሁ እንኳን ቶሎ መጣችሁ ብቻ። ግድ የለም ነገ ጠዋት እኔው ራሴ ሄድለታለሁ። እንዴ እማዬ አንቺማ ዛሬ ሳትሄጂ እኔ ሄድለታለሁ። በሉ በቃ ጠዋት እመጣለሁ። እኔ ልሂድ። በይሳት ወይ ልትሄድ አማረክ? አንተ ደግሞ ግርህ አያርፍም። አሸናፊ ተው፣ ግድ የለም መጥፎ ሰው ላይ ይጥልሃል። በዚህ ምሽት ጉዞ ጥሩም አይደለም። ይልቅ እዚሁ ደሩና ነገ ጠዋት መሄድ ይሻላችኋል። እማዬን ለማን ጥዬ ነው እዚህ ማድረው? ወይ በቃ እኔ እናንተ አብረን እንሄዳለን። እንዴ እኔስ ምን እሺ ነው? ቆይ አንተ እንዴ ካለ እኔ ደም ዝውውር አይሰራም? በቃ ይኸውልህ አንተ እዚህ ደረን እናሹ እንሄዳለን። በሉ በቃ ብርሃን፣ እኛ ልንሄድ ነው። እሺ መንገዱን እያያችሁ ተጠንቅቃችሁ ዱሻሹ። አይ ብርሃን፣ በዚህ ድቅድቅ ጨለማ ምን ይታየናል ብለሽ ነው? ባይሆን ይኸውልሽ ይሄን ወንድሜን ተንከባከቢልኝ። እሺ እንሂድ። ዴቭ እዚህ መምጣት አልነበረብን። ምን ላድርግ አይደል? ቤቱ ያለ አንቺ ጨለማ ሆነብኝ። ደሞ እኮ ነግሬሻለሁ አይደል? በቃ አንቺ ቤት ውስጥ ከሌለሽ ሰላም አላገኝም። የፈለገ ቢሆን እንዴት ራስን አደጋ ላይ ትጥላለህ? ቆይሽ እዚህ በመምጣት ምን አተረፍክ? የኔ ጉድ ማለቅ የለውምና አንተ ችግር ውስጥ መግባት አለብህ። አደይ እንደማልተውሽ እኮ ቃል ገብቼልሻለሁ። አደይ የትም ብትሆኚ ምንም ውስጥ ብትገቢ አብሬሽ እገባለሁ። አደይ ይህን ሁሉም ነገር ምልሽ እወድሻለሁ፣ አፈቅርሻለሁ የምልሽ ላፊ አይደለም። ዴቭ በጣም ይቅርታ፣ በእኔ ምክንያት ብዙ ዋጋ ከፍለሃል። ይኸውልሽ አደይ እዚህ መሆኔ ለአንቺ አይደለም ለእኔ ነው። እሺ ጥቅሙ በቃ አንቺን ሳይ ሰላም ይሰማኛል። ብታይ የኔ ቆንጆ አንቺ በሌለሽባቸው ቀናቶች እንዴት ስረበሽ እንደነበር ብታይኝ። እሺ ሁሉ ድብደባ ለምን? ይሄ አሁን ካየሽው ሰውነቴ በላይ ልቤ ምን ያህል እንደሚቆስል ብታይልኝ ለእኔ ጥሩ ነበር። አደይ ይሄ ማለት ለእኔ ምንም ነው። ለምን ፍቅርህን መቀበል እንደሚያቅተኛ አየህልኝ? አየሁ አይደል ጉዴን፣ ስንት መከራ ውስጥ እንዳለሁ። አደይ ወደዚህ መምጣት እኮ አልነበረብሽም። ሁሉም ነገር ፊቱን ሲያዞርብኝ ተስፋ ሳጣ ምን ላድርግ ዴቭ? አደይ እኔ ጋር እኮ መምጣት ትችይ ነበር። አንተም በቤዛና በፍቅር ጆሮ ተከርኖ ነበር። ልትሰማኝ ፍቃደኛ አልሆንክም። እሺ እነሱንስ ይሁን ብዬ ቻልኩት፣ ያንተን ግን ማመን ከበደኝ። ይቅርታ አደይ፣ በሰዓቱ በጣም ተናድጄ ስለነበር ግን ወዲያው ነው ልፈልግሽ የወጣሁት። ለሊጋም ሄጄ ነበር ግን እሷ የሰው ቤት እንደገባሽ ነገረች። ምንም ቢሆን አራቀችም። እዚሁ ከተማ ናት ያለችው ብዬ እርፍ ብዬ ነበር፣ ግን በሁለተኛው ቀን አልቻልኩም። ለሊጋ መጣ ነበር? አዎ አደይ፣ ለሊ ጋር መጣውና የት እንደወሰድሽ ንገሪኝ አልኳት። ገጠር እንደሄድሽ ሰማሁ። ታውቂያለሽ ምንም ማድረግ አልችልም። ልመልስሽ አለመቻሌን ሳስቦ በጣም አመመኝ። ታውቂያለሽ በቃ ለምን ቤተሰቦቼ ቤት አልሄድም ብዬ ወሰንኩኝ፣ ግን አልቻልኩም። ሳልነግር ስለመጣው በጣም ይቅርታ ዴቭ፣ ተናድጄ ስለነበር ነው። ደግሞ ወደ ቤት መመለስ ሽንፈት መሰለኝ። ኤላ ጋር ስሄድም እሱ ጥሩ ፊት አላሳየኝም። ለሊ ሄቴ ብትሆንም ግን ትንንሽ ነገሮችን መቋቋም አልቻልኩም። እናቴ እያለችኝ ለምን ይሄን ሁሉ መከራ ያለው ብዬ ወደዚህ መጣሁኝ። ኤላ ሌላ የተናገረሽ ነገር ነበር? የኔ ጥፋት ነው፣ እሱ ምንም አላደረገም። እንዲሁ ሆድ ብሶኝ ስለነበር ሲናገረኝ ከፋኝ እንጂ እሱ ምንም ክፉ አልወጣው። ደግሞ ቢናገረኝም ልክ ነው። እሺ አሁን ያለፈው ነገር ሁሉ አልፏል። ነገ ነው ማሰብ ያለብን። እሺ እኔ ቆንጆ፣ እኔ ህይወት የሚቀየር የሚነጋልኝ አይመስለኝም ዴቭ።
ፍርሃቴ አባቴ እጅ ላለመግባት ነበር። አሁን ደግሞ እሱም ይዞኛል። በቃ ከዚህ በኋላ ምንም ተስፋ የለኝም። ከዚህ ማምለጥ አልችልም። ኪንጎና ዳይመንድ የተያዙ መስሎኝ ነበር፣ ግን ሲመስለኝ እስካሁን አልተያዙም። እነሱ ይደርሱልናል አይደል? ኪንጎና ዳይመንድ እዚህ ናቸው? አዎ እዚህ ናቸው። እኔን እኮ እዚህ ድረስ እየመራ ያመጣኝ ዳይመንድ ነው። እሱ ባይኖር እኮ መኖሪያሽንም አላውቀውም ነበር። እንዴት መጡ ዴቭ? ይሄ እኮ ከኔ አእምሮ በላይ ነው። ቆይ ምን ባረግላቸው ነው ሁሉ ሰው እኔን ፍለጋ እዚህ ድረስ የመጣ? አዴ የኔ ቆንጆ፣ አንቺ እኮ ልብሽ ንጹህ ስለሆነ ነው እነዚህን ሰዎች